እንዴ ምን ሆነሽ ነው? ይኸው በእናትህ ምንድነው? ወፈረብኝ። አረ ኖርማል ነው። ሲሳይ እኮ ነው። ስማቸውን ታውቀዋለህ? የፎችን የሲሳይ ነኝ። አረ ክሬቲቭ አንደኛ በቃ አንደኛ። ሰላም ያለው ቀን አባቴ፣ ሰላም ያለው ቀን ማለት ነው። የመጨረሻ አራቀልን በእናትህ ወይ ከኋላ ላምጣውና ማለት ነው። ቪዲዮ ኮል እንትን ባንዴ መንገሩ ወይኔ ምንድነው በእናትህ? ወይ በግ ነው ገደልኳት። ተረላችሁ ነምን ወይኔ በእናትህ በጣም ይከፋል። ይቀርበልኝ እንደው የፈለከውን ያለ ከፍላለሁ። እንደው እቺን ገንዘብ የሚቀይራት መሰለህ? ሴት ናት እኮ መውለድ ትችል ነበር። ሴት ናት ከፋ ወራጣለሁ አይደል እንዴ? እጢ ነው አንተ ነህ ፈለከኝ። እሺ በቃ ኧረ ችግር የለውም። በቃ የፈለከውን እሺ በቃ በዛ ላይ እኮ እርጉዝ ነች። እርጉዝ የት አለ? የሁለት ወር እርጉዝ ያስታውቃል። እሺ ምን አድርግ ነው የምትለኝ? በቃ የልጇንም እጨምራለሁ። ምን አማራጭ አለ? ምን ብቻ ባልትራሳውንድ ቀጣይ ብትወልደው ሴት እንደሆነች አረጋግጬ ነበር። የእሷንም እድል ያከቸ። ኧረ ምንድን ነው የዘር ማንዘሯን ልከፍል ነው እንዴ? ምን ይታወቃል? የምትወልደው የልጅ ልጅ እንኳን እኮ ሴት ግልገል ልትሆን ትችላለች። የእሷንም እድል ነበር። እስከምንጅላት ነው በቃ ከፍላለሁ። ምንድን ነው ከምንጅላት እንደው አፈር የበላ ቀን አፈር የበላ ራሱ ምንድን ነው? ወይኔ የገደልኩት ምንስም ብቻ እርጉዝ ነበር እኮ እርጉዝ ነበረ። ወራጣለሁ አይደል እንዴ? ስራ አድርገው የያዙ ሰዎች ናቸው። ከባድ ነው። ትችላላችሁ። አንደኛ የምር ክፍለ ሀገር ምናምን ስትሄዱ በግ ከገጫችሁ በቃ ሴት ነው ሴት ነበረች ይሄድላል የምትከፍለው ብዛቱ እና ተጠንቅቃችሁ ነው። ለማንኛውም መናገርና መስማት የማይችል ሲገናኙ ያልከኝ አይሰማም። የተደማመጣችሁ አልመሰለኝም። ምንድን ነው ያልኩህ? ምንድን ለማለት ፈልገህ? 50 ብር አበድረኝ። አይሰማም። 50 ብር አበድረኝ። 50 ብር አበድረኝ እና ካላሰጠው